አብሰራ ገብርኤል ለማርያም ወይቤላ ትወልድ ወልድን አብሰራ ገብርኤል ለማርያም ወይቤላ ትወልድ ወልድን ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃው ሸፈና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃው ሸፈናት ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና አዳም በጥፋቱ ከገነት ሲባረር በሚካኤል ክንፎች ቀድሞ አይቶች ነበር። ሔዋንን ሲጠራ ሕይወቴ ነሽ አላት። እንደሚድን አውቆ ድንግል ባንቺ ምክንያት ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና አብሰራ ገብርኤል ለማርያም ወይቤላ ትወልድ ወልድን ገብርኤል ማርያምን አበሰራት ወንድ ልጅ ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃው ሸፈናት ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃው ሸፈናት ንጽሕት ናትና በድንግልና
ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና። እግዚአብሔር የላከው የከበረው መልአክ ድንግል ሆይ ለክብርሽ አየን ሲንበረከክ በፍቅር በትሕትና በፍጹም ሰላምታ የጌታን ሰው መሆን ነገረሽ በደስታ ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና። አብሰራ ገብርኤል ለማርያም ወይ ቤላ